ለምን መንግስት ባለበት ሀገር እንዴት በ4 ኪሎ ላይ ሰው ይታፈናል? እንዴት ዛቻ ይደርሳል? እንዴት ማስፈራሪያ ይደርሳል? ትናንትና አይደል እንዴ ጥምቀት ባህርን ያን ሁሉ ህዝብ አብረን ያከበር ነው። ዛሬ ምን ተገኘ? እና ባካቸው ለሞላ ህዝብ ይድረስ። እኔ አሁን ማለቅሰው ሌላ አይደለም፣ በፍርሃት አይደለም። አልፈራም፣ ምንም አልፈራም። በክርስቶስ ምንም አልፈራም። የሚታየኝ ቀራንዮ እንጂ ምንም የዚህ ምድር አይታየኝም። ፍቅር በቀዘቀዘበት አንዱን በጠላበት መኖርም አያስመኝም። የማለቅሰው ግን ምንም ሳያውቁ ያለ ኃጢአታቸው የሚገፉ የሚሞቱ በየቀኑ የሚሰደዱ ክርስቲያኖች ጉዳይ ነው የሚያስለቅሰኝ እንጂ ስለ ራሴ ምንም። እኔ አንድ ሞሎክሴ ነኝ። ምንም እዚህ ቢቀርብኝም ገዳሜኝ መኖር ይችላል። አይ መኖር አይፈቀድልህም ከተባልኩም ደግሞ ለመሞት ዝግጁ ነኝ። ምንም ውስጥ የሚያስፈራኝ ነገር የለም። ግን በኖርንበት በግቢያችን ድረስ እየተመጣ ለምን እንዴት ሰው ከዚህ 4 ኪሎ ከግቢ ወጥተው ሶፍት ሲገዙ እንዴት ታፍነው ይወሰዳሉ? የጅማውስ ሊቀ ጳጳስ ለሀገር የዋሉት ውለታ ይሄ ነው የሚገባቸው? እድሜ ልካቸውን የ80 የ70 ዓመት ሽማግሌ ከአውሮፕላን ጣቢያ ይዘው ቀጥታ እዛ ማስገባት ምንድን ነው? በዓል ለማክበር ነው የሄዱት። ቤተ ክርስቲያን ለመባረክ ነው የሄዱት። ሌላ ዓላማ እንግበው አልሄዱም። ሌላ ሬክራም እጃቸው ላይ አልያዙም። ህዝብን የሚቀሰቅስ ነገር አልያዙም። ይኸው በዚህ የተነሳ ዛሬ ያ በብዙ መቶ ሺህ የሚቆጠር ህዝብ ሊመርቅ ከተለያየ ቦታ ስፍራ የተጠራ ህዝብ ይኸው ሳይመረቅ ቀረ። ስለዚህ የሚመለከተው አካል የክልሉም መንግስት ይሁን